ምን ፈልገው ስራህን አይተነዋል ስራህ እውነታቸው ነው አዎ እውነታቸው ነው ቤቱ የኔ አይደለም በቃ የሰላም ነው ይሄው ነው እሺ ፍቅረኛ ክራት ወይ ነገር ጠፋ ምን ይደረግ የሥራ ጉዳይ እኮ ነው አለው ልሽ ጣፋጭ እንጂ በምን አቅሜ ነው ደግሞ አንቺ የምዘጋው አራው እኔም በጣም ይናፍቅሽኝ ግን ያዋላ ስራ ምናምን ትንሽ ቢዚ ስላደረገኝ እንዴት ነሽ አንቺ ስራ ሁሉ አማን ይመስገን ሁሉም አሪፍ አሪፍ እየሄደ ነው ግን ያው ትንሽ ሱቁንም አግኝቻለሁ ምናምን ነገር አለ አይደል የሆነ ትንሽ ሳንቲም ሳይኖር አይቀርም የሚጎል ነገር አለው ለሱ እየተራራጥኩ ነው እስኪ የሚሆነው አይና ካልሆነ አንቺ ታበድሪኛለሽ አይ ብዙ አይደለም እስኪ አዎ ሌውና እነግርሻለሁ ስንት እንደሆነ ያራው እሱማ ልክ ነሽ ያው ነገ ያው ለሁለታችንም ጥሪት ነው አይደል አንቺ ስመጪ የራሳችንን ነገር እንሰራበት ማለት የራሳችንን ህይወት የምንመራበት መሰረት ነው እዚህ ጋር ለማቆም እየሮጥከሉት ታውቂያለሽ አዎ ለኔም ላንቺም የሚሆን ነገር ስለሆነ ተሯሯጥ ግድ ይለኛል አንቺ ሰው የቻልሽውን እያደረግሽ አይደል በቃ ችግር የለውም ይኖር በቃ ነገ ተከታትሬያለሁ ነገ ሄድና ጠዋት ምን ያህል እንደሚጎል አሳውቅሻለሁ ወይ ደግሞ ቀጥታም ደውልሻለሁ ችግር የለውም እሺ አሬ ነው ችግር የለውም እሺ እኔ ፍቅርሽ እኔም በጣም ነው የምወድሽ እሺ አቤት እሺ እኔ የምልሽ ፋዘር አሞታል ብዬሻል እዛ ብር ልክለታለሁ ብዬ ነበር መታከሚያ ከዚህ ላይ ከመነካ ብዬ እንደውም አንቺ ልትልኝ ይችላል ብዬ ነበር ማለት ከዚህ የኛው የሥራ ብር ከመነካ አንድ 30,000 ብር ልከሽልኝ እኔ ለሱ ለፋዘር መታከሚያው ብሰጥሻል አይደል በቃ እኔም እሱ የሚያስፈልታይሽ የሥራውን ገንዘብ እንዳይነካ ስለፈለኩ ነው እሺ እኔ ወድ አመሰግናለሁ እሺ ግን ደግሞ ማለት ነው እኔ ሁሉ ነገር ይላል አንተ ሳልፍ ይሰጠው ተይኩናንተ ምንም ማለት አይደለም አውቃለሁ ግን ደግሞ ምንም ስሜት ልትረጂ ስላልቻልሽ ችግር የለውም በቃ አንተ ከሆነ የሚያስደስትህ እኔ አንተ መስደስተን ነገር ብቻ ነው ታውቃለህ አይደል ያባቴ እንዴት እንደማፈቅር ከ150,000 ብር ያላነሰ ብር ተቀብያለሁ ለውጥ የለውም ለውጥ በቃ የሰው ገንዘብ እንደ ለፍተው እነሱ የሰው ሀገር የተቃጠሉ እንደው ለዛ ትንሽ ማዘን ልብ ይላል ቤተሰብ አለ ግን